ሄና ይልሃል አማኑ ተመስገን ተመስገን። እና ሄኒ ስራ እንዴት ነው? ተመስገን ተመስገን። በቃ አንተ ሁሌ ተመስገን ነው መልስ። ተመስገን ከማለት ሰላም ይገኛል፣ በረከት ይገኛል። በጣም የምትገርም ሰው ነው። በሊመች እንዴት ዋላችሁ? እንዴት ነህ? ደህና ነህ? ተመስገን ተመስገን። ሁሉ አማን ተመስገን። ሄኒ ግን ታድለ ህይወት ሞልታለች። ሁሌ ተመስገን ነው። ሸራንተ ምንድን ነው? እባክህ ልቀቀኝ። ሄኒ ግን መች ነው እንዳንተ ሞልቶልኝ ሁሌ ተመስገን እያልኩ የምኖረው? አንተማ በጣም የሞላልህ ሰው ነህ። ከኖሩማ በቃ ደህና ዋልሽ ሄኒዬ። ቻው በል በቃ። አት ያማል እንዴ? ምንድን ነው? ካላወቅህ ዝም አትልም እንዴ? ምን አረኩኝ? የሞላልህ ሰው ነው እንዴ? አንተ ምን ሆነህ ነው? እንደሱ የጎደለበት ሰው እኮ የለም። እናቱን ያጣው እኮ በሞት ቅርብ ጊዜ ነው። ታናሽ ወንድሙ እኮ አብዶ ጸበል ነው። እሱ ራሱ እኮ ስራ አጥ ነው። በዚህ ሁሉ መከራ ውስጥ የሚያልፍ ሰውዬ እንዴት እንደዚህ ትናገረዋል? ነገሮችን ለማስተካከል ይጥራል፣ ግን ሁሌ ይጠመበት። በዚህ ሁሉ ህመም ውስጥ የሚያልፍ ሰውዬ እንዴት እንደዚህ ትናገራል? ታዲያ እኮ የሚለው ሁሌ ተመስገን ነው። አንዳንድ ሰው እንዲህ ነው፣ በመከራ ውስጥ እያለፈ እንኳን ተመስገን ነው የሚለው። ተመስገን ሁሉም መልካም ይሆናል። መልካም ባይሆን እንኳን በቃ ተመስገን። ዓለም ላይ የኖሩ ሐዘን ህመም አያጋጥመኝ ማለት አይቻልም።